ያው አሁን ችባባችን በሚገባ ጨርሰናል ማለት ነው። አሁን ማር ነው ከላይ እንነሰንስበታለን። ማር ነስነስ እናደርግበታለን ማለት ነው። ተመልካቾቼ ዛሬ ኸብዝ ችባብ የሚባለውን ለመስራት እዚህ ግብአቶችን አቅርቤያለሁ ማለት ነው። የሚያስፈልጉን ግብአቶች ዱቄት ያስፈልገናል። 1 ኩባያ ዱቄት፣ ያው እኔ እንደ ራሴ ቤት ነው። ካሜራ ያስፈልገናል፣ ይሄን ካሜራ ማለት ነው። ቤኪንግ ፓውደር ያስፈልገናል። ትንሽዬ እንትን ምንድነው ቫኒሊያ፣ ሱከር፣ ወተት ትንሽ፣ ውሃ፣ እንቁላል፣ እዚህ ጋር ዛፈራን፣ ጨው፣ ሄል፣ እርድ ያስፈልገናል ማለት ነው። አሁን እነዚህን በቅደም ተከተል እናደርጋቸዋለን። በመጀመሪያ ውሃ አረጋለሁ። ከዛ በመቀጠል ወተቱን እቀላቅላለሁ። ከዛ በመቀጠል ሱካሩን አረጋለሁ። ከዛ በመቀጠል እነዚህን ግብአቶች አረጋለሁ ማለት ነው። እነዚህን ዛፈራን፣ ጨው፣ እርድና ሄል የተፈጨ ማለት ነው። ዛፈራን የምናደርገው ትንሽ ቢጫ እንዲያደርግልን ነው። አሁን ካሜራ አረጋለሁ ማለት ነው። በዚች አንዳንድ ማንኪያ ነው ማረገው። ቤኪንግ ፓውደርም ቤኪንግ ፓውደር እቺን ነው ማረጋት። አሁን ካሜራ ነው የቀረው። ካሜራ ግን በዛ አድርገን ነው የምናደርገው። ትንሽ በዛ ሲል ጥሩ ነው። ለማየት ስለማይመቸኝ ነው። ካሜራ በዚህ 1 ግማሽ ነው ማረገው፣ ለማየት ስላልተመቸኝ ነው። ከዛ ይሄው ሞልቼ ነው ካሜራ ያረኩት ማለት ነው። አሁን የቀረኝ እንቁላል ነው ማለት ነው። እንቁላሏን አርጌያታለሁ። አሁን ትንሽዬ ካሜራ እንጨምራለሁ፣ እንቁላል እንጨምራለሁ። አሁን ትንሽዬ ቫኒላ ጠብ ነው የምናደርገው። ጠብ እንደዚህ ማለት ነው። ጠብ ትንሽዬ፣ በጣም ሽታው እንዳይወጣ የእንቁላሉና የወተት ሽታ እንዳይወጣ ነው። እኔ 1 ኩባያ ዱቄት ነው የምሰራው፣ ብዙ አልሰራም ዛሬ ማለት ነው። ትንሽ ነው የምሰራው። አሁን ይሄን እናቀላቅለውና በመኪና እንፈጨዋለን ማለት ነው። ከዛ እስኪፈጭ ጠብቁ። አሁን በመኪና እንፈጨዋለን ማለት ነው። ኦሬዲ እንደዚህ ተቀላቅሎልናል፣ ተፈጭቶልናል ማለት ነው። እንግዲህ እዚህ መገልበት ነው ማለት ነው። ቢጫ የሆነው ያን ሁሉ እርድ ስላደረግን ዛፈራን ስላደረግነው ነው ማለት ነው። አሁን ወደ መጋገራችን እንሄዳለን ማለት ነው። እንዴ በዚህ በጭልፋ እየወሰድን መጥበሻ ላይ ጣብ እናደርጋለን ማለት ነው። አብረን እናያለን እንግዲህ እዩት እስከ መጨረሻ ማለት ነው። አሁን ትንሽ ቅቤ ጣባ ነው እንደዚህ ማለት ነው። ደረቅ እንዳይል እንደዚህ ጠብጠብ አደርግበታለሁ ቅቤ የማይፈልጉ ደግሞ ዘይት ማድረግ ይችላሉ ማለት ነው። እና እንደዚህ ነው ሹባብ አሰራር ማለት ነው። እንግዲህ እቺን እንገለብጣታለን ማለት ነው። ሹባብ አሰራር ማለት ይሄ ነው። እንግዲህ እስኪም ጣዕሙንም አብረን እናያለን እንዴት እንደሚጥም። ቀለል ያለ ለመክሰስ ምናምን፣ አሁን አረብ ቤት የምትሰሩ ሰዎች መክሰስ ስሩ ስትባሉ ቀለል ያለ ጣፋጭ ምግብ ነውና እየሰራችሁ እንደዚህ ጊዜ አይወስድም። አንዳንድ ቤት ሲቦካም ይፈልጋል። ሲቦካ ትንሽ ያው ያስቸግራል ለመጋገሩ እንደ እንጀራ እየሆነ ግን በፍሬሽ ሲሆን ግን ይዩት። አሁን እንደዚህ ምርጥ ነው ሲበላ በቅቤ በማር በኑቴላ በጅቦን በፈለጉት ነገር ነው እነሱ የሚበሉት። በዛ ሲበላ ይጥማል ማለት ነው።
እንደዚህ ነው የምጨርሰው ማለት ነው። እዛ እዚህ ቅቤ ጠብ አደርግበታለሁ። የኔ ሰዎች ቅቤ ነው የሚፈልጉት፣ እንደየቤቱ ነው። ዘይት የሚፈልጋለ፣ ቅቤ የሚፈልጋለ፣ ደረቁን የሚፈልጋለ። እኛ ቤት ደግሞ ደረቁን አይፈልጉም። እና ሊጡን እንደዚህ ነው። መቅጠንም የለበትም መወፈርም የለበትም። ከቀጠነ በጣም ስስ ነው የሚሆነው፣ አይጥምም፣ ጣዕሙ ይሄድባቸዋል ማለት ነው። እንዴ መካከለኛ ስትሆን ጥሩ ነው ማለት ነው። እንግዲህ አብረን እናያለን። ያው አሁን ችባባችን በሚገባ ጨርሰናል ማለት ነው። አሁን ማር ነው ከላይ እንነሰንስበታለን። ማር ነስነስ እናደርግበታለን ማለት ነው። አያችሁ፣ አሁን ማር ነሰንስበታለሁ። ይታያችሁ። ይሄ ማሩ ኦሪጂናል ማር ነው። እናንተ ከኢትዮጵያ ነው ያስመጡት ሰዎቹ። የኢትዮጵያ ማር ነው። ሲጥም እንደዚህ ያደርግበታለሁ ማለት ነው። ሳይበዛ ሱካር ምናምን ስላለው ማለት ነው። ይኸው ይሄን ይመስላል እንግዲህ ችባብ። መስራት ለምትፈልጉ ቀላል ነው። ያው አዲስ ጀማሪዎች የግድ ትፈልጋላችሁ። ይሄን ይመስላል። ቆንጆ ከሆነ አበረታቱኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ሼር አድርጉኝ ማለት ነው።